ተአምረኛዋ ዶክተር ማለት ነው። ፀጉር እንዲፋፋ፣ ወዝ እንዲኖረው፣ እንዳይሰባበር፣ እንዲረዝም የሚያደርግ በጣም ቆንጆ ስትበሉት የሚጣፍጥ ምግብ ይዛልን መታለች ማለት ነው። ማለት ምን በላው ምን ቀባው ሳይሆን ምን በላው ይዛልን መታለች ማለት ነው። አሰራሩ በጣም ቀላል ነው። የሚፈለጉት ነገሮች ደግሞ በቀላሉ የምናገኛቸው በቤታችን ባሉ ነገሮች የምናገኛቸው ናቸው ማለት ነው። እነዚህም በመጠቀም ፀጉራችን ለውጥ እንዲያሳይ ማድረግ እንችላለን። እኔ መጠቀም ከጀመርኩ በእርግጥ ትንሽ ቆይቻለሁ። እንደውም እዚህ ቪዲዮ ላይ ስሰራ የተለያየ ቀን የቀረጽኩትን ነው ያስገባሁላችሁ። ምክንያቱም ለውጥ ስላየሁበት ነው እኔ ለእናንተ ይዤላችሁ የመጣሁት። እናንተ ደግሞ ሌሎቹ እንዲጠቀሙ ለእያንዳንዳቸው ሼር አድርጉላቸው። በጣም የእውነት ነው የምላችሁ፣ በጣም ጥሩ እንትን ነው ውጤት ነው የሚሰጠው። ሶስት ፍሬ ነው እንደነገርኳችሁ ብሎ ያለችው። እና ወደ አሰራሩን ስንሄድ የሚያስፈልገን ቀይ ስር ያስፈልገናል፣ የዱባ ፍሬ የውስጡ ማለት ነው። ከዛ ደግሞ ተምር ያስፈልገናል። ከዛ ደግሞ ጥቁር አዝሙድ ያስፈልጋል። ከዛ ደግሞ ሰሊጥ ያስፈልገናል። ሌላ ደግሞ ምንድን ነው የተቀቀለ ሽምብራ፣ 1 ኩባያ የተቀቀለ ሽምብራ ያስፈልገናል ማለት ነው። እና ይሄ ደግሞ የሰሊጥ እንትን ነው፣ ጠሂና ይባላል። ታውቁታላችሁ። ግን ተመሳሳይ ነው እንደነገርኳችሁ። ጠሂናው የሚሰራው ከሰሊጥ ነው። ጠሂናውን የማታገኙ ሰዎች ሰሊጡን ዝም ብላችሁ መፍጨት ነው። ወይም ደግሞ አሰራሩን ከጠየቃችሁኝ ልሰራው እችላለሁ፣ ሰርቼ ላሳያችሁ እችላለሁ። ግን ተመሳሳይ ነው፣ ምንም ችግር የለውም። ጠሂናውን ካላገኛችሁ ሰሊጥ ራሱ ነው ጠሂና ሆኖ የተሰራው። ስለዚህ ብዙም እንትን አይልም፣ ተመሳሳይ ያው ሰሊጥ ስለሆነ ችግር የለውም። ይሄንን በአንድ ላይ እናደርጋለን ማለት ነው፣ ሽምብራውንም ሳይቀር ማለት ነው። እኔ ናዕናው ዝም ብዬ ለጌጥ ነው የተጠቀምኩት፣ ናና አልተጠቀመችም ውስጥ ማለት ነው። ከዛ በኋላ እነዚህን ነገሮች በሙሉ አንድ ላይ ተደርጎ ይፈጫሉ ማለት ነው። እሷ እንደውም ስትፈጭ ሰሊጡን ጥሬውን አልጨመረችም። እሷ ያደረገችው ቀይ ስር፣ ተምር፣ የዱባ ፍሬ የውስጡ የተቀቀለ ሽምብራ ነው። እኔ ግን ሰሊጡን ያረኩላችሁ እሷ ጠሂና ስለተጠቀመች፣ ጠሂና ሰሊጥ ማለት ስለሆነ ዞሮ ዞሮ የፈለጋችሁትን ከሁለት አንዱ እንድትጠቀሙ ስለፈለግኩኝ ነው። እና ከዛ አንድ ላይ አድርጋችሁ እንደዚህ ይሄንን ሁሉንም እንፈጨዋለን ማለት ነው። ከተፈጨ በኋላ አድበልብለን እናስቀምጠዋለን። 3 ፍሬ ለምሳሌ ዛሬ ከፈጫችሁ ዛሬ 3 ፍሬ ትበላላችሁ። ነገ 3 ፍሬ፣ ከነገ ወዲያ 3 ፍሬ እያረጋችሁ በጣም ቆንጆ ለውጥ ነው የምታዩበት። እና ፀጉር አይዋሽም ትላለች። ሰውነት ጤናው ሙሉ ከሆነ ፀጉር ይናገራል ነው የምትለው። እና የውስጥ ነው መጠበቅ ያለብን። ከውጭ ከመቀባት መጀመሪያ መቅደም ያለበት የውስጥ ነው ብላ ነው የምታምነው እሷ። ለምሳሌ በሰውነታችን ውስጥ አይረን ከ60 በታች ካነሰ የፈለገ ቢሆን አይሆንም፣ ያስቸግራል ለፀጉር እንትን ትላለች። ቪታሚን ዲም ከ50 በላይ መሆን አለበት ነው የምትለው። ዚንክ በሰውነታችን ውስጥ ኖርማል መሆን በቂ መሆን አለበት። ቪታሚን ቢ12ም እንደዛው። እና በደንብ አድርገን እነዚህን ነገሮች ውስጣችን እንዳልጎደሉ እርግጠኛ መሆን አለበት ነው የምትለው። እንዲህ ካልሆነ ግን ሰውነታችን ቪታሚን ጎሎት ከውስጥ የሚበላ ነገር ከሌለው ከላይ ወርቅ ብትቀቡት ዋጋ የለውም ነው የምትለው። ስለዚህ ይሄንን ሰርታችሁ ያልኳችሁንም ቪታሚኖች ምናምን እንደጎደላችሁ አጣርታችሁ መውሰድ ነው። ያንን ቪታሚን የሚተካ ምግብ መብላት ነው። ይሄም ግን በጣም ቤስት ነው። ጥቅሞቹን የዚህም በጣም ብዙ ነገር ነው የዘረዘረችው። እና ተጠቀሙበት። በጣም